ታቦተ ኖህ ወይም መምህር ኤፍሬም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የኦርቶዶክስ ተዋህዶ እምነት ተከታዮች በመላው ዓለም የምትኖሩ ሁላችሁ የክርስቶስ ሰላም በያላችሁበት ይብዛላችሁ። እንደምን አላችሁ? ደህና ናችሁ ወይ? ወይቤሎሙ እግዚእ ኢየሱስ ለአርዳይሁ ሆሮ ወመሃሩ ውስተ ኩሉ አጽናፈ ዓለም ወሰበኩ ወንጌለ ለኩሉ ፍጥረት። ወንጌል ዘማርቆስ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ጌታ ያመነ የተጠመቀ ይድናል ከማለቱ በፊት የተናገረው ኃይለ ቃል ነው። መድኃኔ ዓለም ክርስቶስ ምድርን በኪደተ እግሩ 33 ዓመት ሲቀድስ በነበረበት ዘመኑ 3 ዓመት ከ3 ወር ወንጌልን አስተምሯል። ይልቁንም በተለየ ለ12ቱ ሐዋርያት ለ36ቱ ቅዱሳት አንስትና ለ72ቱ አርድእት አስተምሯል። ከዚህ ካስተማረው ትምህርት አንዱ ሂዱና ወንጌልን ለዓለም ለፍጥረታት ሁሉ አስተምሩ፣ ወስብኩ ወንጌለ ለኩሉ ፍጥረት፣ ፍጥረት ለሆነ ሁሉ ሰሚያ ዝን ላለው ማድመጥ ለሚችል ሁሉ ወንጌልን ለፍጥረታት ንገሩ ብሎ መድኃኔ ዓለም ክርስቶስ ተናግሯል ማለት ነው። በዋናነት ይህንን ቃል የተናገረበት ምክንያት በዚያ ዘመን ወንጌል የሚዳረሰው በኪደተ እግር ነው። ሐዋርያት በእግራቸው ካልተራመዱ ወንጌልን ለፍጥረት ማድረስ አይቻላቸውም ነበር። ወንጌልን ለፍጥረት ለማድረስ በእግር መሄድ ከክርስቶስ ወንጌልን የተቀበሉ ሐዋርያት ለፍጥረታት ወንጌልን ለማድረስ በእግር መራመድ ቀዳሚው አማራጭ የሌለው ጉዳይ ነበር። በዚህም ምክንያት 12ቱ ሐዋርያት መላውን ዓለም ዕፃ በዕፃ ተካፍለው ደከመኝ ሰለቸኝ ሳይሉ ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በታምራት እየፈወሱ አስተምረዋል። በተሰጣቸው ዕድሜ እግዚአብሔርን አገልግለዋል። ዛሬም ሐዋርያት ያስተማሯቸው የሐዋርያት ደቀ መዛሙርት ያን ሥራ እየሰሩ ከኛ ዘመን ደርሷል። በእኛ ዘመንም ወንጌል በፍጥረታት አንደበት እንዲነገር ለፍጥረታት ሁሉ እንዲደርስ መምህራኑ ግብረ ሐዋርያትን የሐዋርያትን ሥራ አድርገን እንድናስተምር አንዱ ወንጌልን የምናስተላልፍበት ጎዳና ጉዞ ነበረ። ዳሩ ግን የወንጌል አገልግሎትን ወንጌልነቱን ሳይለቅ ወይም ትምህርተ ሐዋርያትን ቃለ ክርስቶስን ሳይለውጥ የክርስቶስን ወንጌል ሳይቀይር ዓለሙ ባፈራው ቴክኖሎጂ በሚዲያ ማለት ነው ቤት ላይ ቁጭ ብሎ በቅጽበት ዓለምን መዞር የሚቻልበት ዘመን ደርሰናል። በመላው ዓለም ያላችሁ ይህ ድምጽ የሚሰማችሁ ሴቶችና ወንዶች የሥላሴ ልጆች ሚዲያ ማለት ገበያ ማለት ነው። ገበያ እንደሚታወቀው መርዝም ወተትም ይሸጥበታል። የሚጠቅመውን መርጦ መግዛት የገዢው የሚያተርፍበትን መርጦ መነገድ የሻጩ ባለቤት ነው። ልክ እንደዚሁ ሁሉ ሚዲያ ገበያ ማለት ነው ያልሁበት መሰረታዊ ዓላማ ሁሉ ነገር ይሸጥበታል። ይሄ ማለት ምን ማለት ነው? የክርስቶስ ወንጌል ይነገርበታል፣ የዓለም ዳንኪራም ይወራበታል። የሚሸጥ መርጦ የሚያተርፍበትን ማለት በመንግስተ ሰማያት የምናተርፍበትን ወንጌል እኛ በሚዲያው እናስተምራቸዋለን። ዓለም ደግሞ ጠልፎ የሚጥልበትን ይልቁንም ከዲያብሎስ ጋር ነዋሪ ማድረግ የሚችልበትንና የሚፈልገውን ሁሉ ይሰራል፣ ያሰራል፣ እርሱም የድርሻውን ያቀርባል። በድጋሚ እግዚአብሔር ቤተሰቦች የሚጠቅማችሁን የእግዚአብሔር ቃል ዋኖቻችሁን ወቁ ጠይቁ እንዳለ መጽሐፍ የቤተ ክርስቲያኗ መምህራን የሚያስተምሩትን ትምህርት የሚናገሩትን ቃል በሚገባ ለመስማት እንዲመች እነሆ ታቦተ ኖህ በሚል ወይም መምህር ኤፍሬም በሚል ስሙ የሚጠራው አዲስ ሚዲያ ክሬት አድርገን በዩቲዩብ ተከስተናል። በዩቲዩብ እንድንከሰት ብዙ ጊዜ መልእክታችሁን ስታስተላልፉ የነበራችሁ እህቶች፣ ወንድሞች የእግዚአብሔር ቃል በስፋት እንዲነገር የኔን ድክመት በብርታት ስትለውጡ በሐሳብ የነበራችሁ ወንድሞች እነሆ እግዚአብሔር ይመስገን ከዚህ ጊዜና ሰዓት ጀምሮ የምናስተምራቸው ትምህርቶች እግዚአብሔር ያቀበለን መንፈስ ቅዱስ በፈቀደና በወደደ መጠን የምንነጋገርበት የዩቲዩብ ቻናል መምህር ኤፍሬም ወይም ታቦተ ኖህ በሚል ክሬት አድርገን ከፍተናል ማለት ነው። ይሄንን ሚዲያ በመወዳጀት ሐዋርያት በእግር ያስተማሩትን እኛ ደግሞ ቤታችን ተቀምጠን በቅጽበት ዓለምን የምንዞርበት ዘመኑ ያፈራውን ቴክኖሎጂ ተጠቅመን ወደ እናንተ የምናደርስ ይሆናል ማለት ነው። ከናንተ የሚጠበቀው ይሄንን ሚዲያ ሰብስክራይብ በማድረግ
ሸር በማድረግ ለሚመለከተው እያደረሳችሁ እናንተ ከተጠቀማችሁበት ሌላው እንዲጠቀምበት አድርሱ። መልካም የሆነ አስተያየታችሁን እየለገሳችሁን እግዚአብሔር እንደወደደ መንፈስ ቅዱስ በፈቀደ መጠን እንማማራለን ማለት ነው። እነሆ ታቦተ ኖህ ወይም መምህር ኤፍሬም የሚል የዩቲዩብ ቻናላችን ከዚህ ሰዓትና ጊዜ ጀምሮ በይፋ ተከፍቷል። የሚዲያው ባለቤት በመሆን በመወዳጀት ትምህርቱን የእግዚአብሔር ቃል በመስማት ራሳችንን እንድንለውጥበት አደራ ለማለት እወዳለሁ። መልእክቱ ይህ ሆኖ ከዚህ በኋላ በልዩ ልዩ በተለይ ነገረ ስጋዊና ነገረ መለኮትን የሚዳስሱ ትምህርቶች ላይ በልዩ ትኩረት የምንነጋገር ይሆናል። ያለው አምላክ በቸርነት ይጠብቀን። በመላው ዓለም ያላችሁ በድጋሚ ክርስቶስ ሰላም ይብዛላችሁ። መልካም ቆይታ ይሁንላችሁ።